ምንድነው የፈለግከው? አሳጥረ ነገር ያው እንትኑ የምሰራውን ስራ ነግሬሃለሁ፣ ግን ከበደኝ። የቤት ኪራይ በጣም ከበደ። በጣም የቤት ኪራይ አልሙኒየም ተቀጥሬ ነው የምሸጠው ሴልስ ላይ። እሺ። እና 5500 ብር ነበር የምከፍለው። አሁን ይኸው ለ2 አመት መፈራረም ያለባችሁ ከተባለ በኋላ 7500 ብር አስገቡብኝና ቤት እየፈለግኩ ምናምን 22 ነው የምሰራው እና ከዛ 9000 ብር ምናምን ነው ኪራይ። በቃ በጣም ኦቨር ነው። እሺ። አሁን ፈረንሳይ ገባሁኝ። እሺ። 7000 ብር። እሺ። ይኸው አሁን በቃ 3 ወር አካባቢ ሆኖኛል። እነሱ እንፈራረም እያሉኝ በቃ በር ስለሌለኝ እንደው ቅናሽ ካገኘሁኝ ራቅ ይልቃል። ደግሞ ከዚህም አውጥተዋል የተነሳው የምሰራው። ምን ያህል ነው የሚከፈል ደሞዝ? 9000 ብር ደሞዝ 9000 ነው። 9000 ብር ነበር ደሞዝ። 5500 ብር ኪራይ ስከፍል በቃ ይቃቃልኛል ነበር በፊት። አሁን 7500 ብር ገባ። በቃ ከበደኝ፣ በጣም ከበደኝ። እግዚአብሔር ምስክሬ ነው። ይኸው አሁን ማነው ስምህ ማን ነው? ገመችስ ተሾመ በጣላ። ምንድነው ባንክ? ኮመርሻል ባንክ ነው። ስንት ነው አካውንት? 1000 55 ኦኬ 42 635 እሺ። ወንድ ልጅ አለቅስም፣ አታልቅስ። ገብቶላል። ስንት ብር ነው የገባል? 37500 ብር። 37500 ብር። በዚች እንግዲህ ተፍ በልባት፣ እንደው ማገገሚያ ትሆናለች ብዬ ነው። አይዞህ